ደም ተጀምራል ያኔ ነው ራስን መጥላት ራስን ማጥፋት ያገሬ ሰው እንግዲህ በጣም እኔ በህይወቴ የምጣለው አባባል ነው ስትኖር ማንንም ካልጠቀምክ ስትሞት ማንንም አትጎዳም ብዙ ወጣቶች ዛሬ ራሳቸውን ያጠፉት እናቴን ከማሰቃይ ብለው ነው ሌላ ስቃይ ጨምሮባቸው አባቴን ላሳርፍ በሚል ትንሽ የጓደኞቻችን ነው ጥሩ ስነ ምግባር የሌላቸው ሰዎች በተናገሩን ቃላት የተነሳ ራሳችንን ጣልተን ለራሳችን ያለን አመለካከት ወርዶ በሞት ማን ይፈልገኛል ወይ ደግሞ አንዳንድ ስልካችን ዘግተን እንጠፋና ቼክ እናደርጋለን ማን እንደሚፈልገን ግን እኔ መናገር የምችለው ነገር አንተ የሚሰማ ስሜት ሌላ ሰው ይሰማል አንቺ የሚሰማሽ ስሜት ያቺ ለምን አቴንሽን አልሰጠችኝ ምናምን ያልሻትም ሴት ይሰማታል እነሱም ሰው ናቸው እና ወደው አይደለም እነሱ ዝንተ ዓለም ተደራርሰን አንድ ቀን ህይወት ሲከብድ እነዛ ሰዎች ረሳህን ይሏል በራስ በኩል ስታስቡ ራሱ በጣም ከባድ ረሳህን እንደመባል አንተ ደክሞ እኮ እና እነሱ ያሉበትን ሁኔታም እኛም ማናቀ አልፈለጉንም ሰላም አላሉንም ኢግኖር አረጉን እኛ በወደድናቸው ልክ ሊወዱን አልቻሉም መጀመሪያ መጠበቃችን ትልቅ ስህተት ነው እንግዲህ በጣም የብዙ ሰው ህይወት ስለሚነካ ብዙ ማውራት ፈራለሁ እዚህ ጉዳይ ላይ ግን ወደው አይደለም መጀመሪያው ነገር ሰውን አንደርስታንድ ማድረግ ያስፈልጋል እነሱም ሰው እንደሆኑ ማሰብ ያስፈልጋል ሁለተኛው ደግሞ ኤክስፔክት ማድረግ ብቻውን ራሱ እግዚአብሔር እንድታጣው ያደርጋል እግዚአብሔር ሊያስተምርህ ነው ሰው አሁን አዛት በጣም ብዙዎቻችን ብዙ ሰው እግዚአብሔርን በተለይ አምኖ እግዚአብሔርን ተደግፎ የሚኖር ሰው ያኔ ሰው በጣም በራበው ጊዜ እነዛን ሰዎች ቢያገኛቸው ኖሮ ዛሬ እግዚአብሔርን አያገኘውም ነበር